ፖፕ ፍራንሲስ የመጀመሪያ ስማቸው ጆርጅ ማሪዮ በርጊጊሊዮ ሲሆን የተወለዱትም እንደ አውሮፓውያን አቆጣጠር በታህሳስ 17 1936 ከ88 ዓመታት በፊት ጣሊያናዊ ስደተኞች ከነበሩት ቤተሰቦቻቸው በአርጀንቲና ዋና ከተማ በቦነስ አይረስ ነበር። በወጣትነታቸው ኬሚስትሪ የተማሩ ሲሆን ለተወሰኑ ጊዜያት ያህል በኬሚካል ቴክኒሽያንነት በአንድ የምግብ ማቀነባበሪያ ድርጅት ውስጥ ሰርተዋል። በ22 ዓመታቸው የኢየሱሳውያን ማህበር ወይም ጀስዊቶችን የተቀላቀሉ ሲሆን ከ33 ዓመታቸው የቅስና ማዕረግ ለማግኘት በቅተዋል። በ37 ዓመታቸው የጀስዊቶችን የመጨረሻ ቃለ መሐላ ከፈጸሙ በኋላ በአርጀንቲና ግዛት የጀስዊቶች የበላይ ኃላፊ በመሆን ለ6 ዓመታት አገልግለዋል። ከ56 ዓመታቸው ሲሆን ጵጵስና የተቀበሉ ሲሆን ከ6 ዓመታት በኋላ የሊቀ ጳጳስነት ማዕረግ ለማግኘት በቅተዋል። ፖፕ ሆነው የተመረጡት በ77 ዓመታቸው በፈረንጆቹ 2013 ዓ.ም የፖፕ ቤኔዲክት 16ኛን መልቀቅ ተከትሎ ነበር። ፖፕ ፍራንሲስ በርህራሄያቸው ቀለል ያለ ህይወት በመኖራቸው ለድሆችና ለአቅመ ደካሞች ትኩረት በመስጠታቸው የአየር ብክለትን ለመከላከል በሚያደርጉት ጥረት የተለያዩ እምነት ካላቸው ማህበረሰቦች ጋር በነበራቸው ውይይት ይደነቁ የነበረ ሲሆን በአንጻሩ ደግሞ በነበራቸው ፖለቲካዊ አቋም በፍቺና በመሳሰሉት ጉዳዮች ጠንከር ያለ አቋም ስላላሳዩ እንዲሁም የተመሳሳይ ጾታ ጋብቻን መቀበላቸው በሌላ እምነት ተከታዮች ብቻ ሳይሆን በብዙ የካቶሊክ ጳጳሳት ጭምር ተቃውሞን አስነስቶባቸው ነበር። እኒህ በ88 ዓመታቸው በሞት የተለዩ ፖፕ በብዙ ነገሮች ቀዳሚ በመሆን አነጋጋሪም ነበሩ። ለምሳሌ የመጀመሪያው ጀስዊት ፖፕ በመሆን፣ ከላቲን የተመረጡ የመጀመሪያው ፖፕ በመሆን፣ የመጀመሪያው ፍራንሲስ የሚል መጠሪያን የተጠቀሙ ፖፕ በመሆን፣ ሶሻል ሚዲያ ይጠቀሙ የነበሩ ፖፕ በመሆን፣ ኢራቅን በመጎብኘት እንዲሁም በሌሎች በጸሎተ ሐሙስ የእግር አጠባ ፕሮግራም ላይ የሴቶችና ሌሎች ካቶሊክ ያልሆኑ ሰዎችን እግር በማጠብ በሌላም ብዙ ጉዳዮች የመጀመሪያ ፖፕ በመሆን ስማቸው ይነሳል። በ88 ዓመታቸው ያረፉት ፖፕ ፍራንሲስ ሞታቸው የተሰማው በፈረንጆቹ ሚያዝያ 21 2025 ከፋሲካ ዕለት ማግስት ሲሆን የሞታቸው መንስኤም ያጋጠማቸው ስትሮክ እንደሆነ ተነግሯል። በስትሮክ ምክንያት ህይወታቸው ይለፍ እንጂ ኒሞኒያ፣ የደም ግፊትና የስኳር ህመም አይነት የጤና ችግሮች ጋርም ሲፋለሙ ነበር። የቀብር ስርዓታቸው ቅዳሜ ሚያዝያ 26 የተፈጸመ ሲሆን ከቀብሩ በፊት በነበሩት 2 ቀናት ወደ 250 ሺህ የሚጠጉ የማህበረሰብ ክፍሎች በክፍት ሳጥን የነበረውን አስከሬናቸውን ተሰናብተዋል።
ቅዳሜ በነበረው ደማቅ የሽኝትና የቀብር ስነ ስርዓት የአሜሪካው ዶናልድ ትራምፕን ጨምሮ ከ150 በላይ ሀገራት መሪዎች በተገኙበት ተፈጽሟል። በዚህ የቀብር ስነ ስርዓት የተለያዩ ሀገራት መሪዎች ጥቁር ሱፍና ከረባት ያደረጉ ሲሆን 250 የሚጠጉ ካርዲናሎች ቀይ፣ 400 ጳጳሳት ወይን ጠጅ እንዲሁም 4000 ቄሶች ደግሞ ነጭ ቀለም ያላቸውን ልብሶችን ለብሰው እንዲገኙ ተደርጓል። ከሽኝቱ በኋላ አስከሬናቸው ሮም በሚገኘው ባሲሊካ ቅድስት ማርያም ቤተክርስቲያን እንዲያርፍ ተደርጓል። ይህም ከ100 ዓመታት በኋላ ከቫቲካን ውጪ የተቀበሩ የመጀመሪያው ፖፕ ያደርጋቸዋል።